ዛሬ አንድ ታሪክ ልንገራችሁ። አንዲት መልካም ሴት ናት ከኔ ህይወት ትማሩ ዘንድ በሚል ወደኛ የላከችልን። ሰላም፣ እንዴት ናችሁ? እኔ ታሪኬን እስክነግራችሁ እናንተ ደግሞ ይህንን የዩቲዩብ ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። ስሜ ለጊዜው የቆየኝና ተወልጄ ያደግኩት በአንዲት ገጠራማና አነስተኛ በሆነች አካባቢ ነው። በእኛ አካባቢ ትምህርት ቤት የለም፣ ራቅ ይላል። ግን ደግሞ ቅርብ ቢሆን እንኳን ሴት ልጅ የመማር እድል የላትም። ከመማር ይልቅ አግብታ እንድትወልድ ነው የሚደረገው። እኔም የዕጣ ፈንታ እንዳይደርሰኝ በጣም የቻልኩትን አደርግ ነበር። አካባቢያችን በጣም ነፋሻማና ለም ስለነበረ ብዙ ሰው ከአዲስ አበባ እየመጣ አካባቢያችንን ይጎበኝና አካባቢያችን ላይ ይዝናኑ ነበረ። እኔም አንድ ቀን ነበር ከአዲስ አበባ ወደኛ አካባቢ በመጣ መኪና ጠፍቼ ወደ አዲስ አበባ የመጣሁት። ይሄኔ ነበር ስቃዬ የጀመረው። ጠፍቼ ስመጣ ምንም ነገር አልያዝኩም፣ ምንም ነገር አልነበረኝም። ወዴት መሄድ እንዳለብኝ ምን ማድረግ እንዳለብኝ እንኳን አላውቅም። አዲስ አበባ በጣም ታስፈራለች፣ በጣም። ግን እኔ ያቺ ቀን እድል ቀናኝና አንዱ እንጀራ ጋጋሪ ነው የምፈልገው፣ እባክህ ለዛሬ ነው እንግዲህ ነግሬሃለሁ እያለ በቁጣ ስልክ ሲያወራ ሰማሁት። እኔም እድሌን ልሞክር ብዬ ጠጋ ብዬ እባክህ እኔን ቅጠረኝ፣ በእውነት እኔ ጎበዝ ነኝ፣ እኔ እችላለሁ ብዬ ጠየቅኩት። እሱም እንዲህ አላለኝም። ጥሩ መልካም ብሎ ይዞኝ ሄደ። እሱ ካገባሁኝ ተመስገን አልኩኝ። ግን ደግሞ እንዳሰብኩት አልነበረም። በቀን ለ8 ሰዓት ያለምንም እረፍት በ4 የእንጀራ ምጣድ ከ400 እስከ 500 እንጀራ መጋገር አለብን። በጣም አድካሚ ነበር፣ እጅግም ፈታኝ። ግን ደግሞ አማራጭ የለብኝም። ይሁን ብዬ መስራትን ቀጠልኩኝ። ሰራተኛ እኔ ብቻ አልነበርኩም። ቤቱ ትልቅ ስለነበር ከ4 በላይ ልጆች ነበርን። እያንዳንዳችን ከ400 እስከ 500 እንጀራ በዛች ሰዓት ውስጥ ጋግረን ማስረከብ አለብን። በእሳቱ ምክንያት በጣም እየታመምኩኝ መጣሁ። ያዞረኛል፣ ይጥለኛል፣ ደም ይፈሰኛል። ነስርም እንደዛው። በእውነት አልቻልኩም ነበር። በእንደዛ ሁኔታ ውስጥ ግን እግዚአብሔርን ምንም አማረርም መመስገንም ሳልችል ለ3 ዓመታትን ተቀጥሬ ሰራሁ። በዛ ሁሉ ጊዜያት ውስጥ ብዙ ሰው ተዋውቂያለሁ። ገንዘብም ማስቀምጥ ነበረ። ሁሉንም ነገር ያው እዛ እንጀራ መንጋገርበት ቤት ይችለን ነበረ። ታዲያ ብር በደንብ ይዤ ነበረ። ከዛም የራሴን ነገር ለመጀመር ወሰንኩኝ። እንደ ምግብ ቤት ነገር የሚሆን ቤት ተከራየሁኝ። ግማሹን ማደሪያ ግማሹን መስሪያ አድርጊ። በዛ 3 ዓመት ውስጥ ግን እኔ የራሴን ስራ ከመጀመሪያ በፊት ያልነገርኳችሁ በእውነት በጣም ብዙ ስቃይ አሳልፌ ነበረ። ይሁን ብዬ ለመኖር አማራጭም ስላልነበረኝ ግን እግዚአብሔር ይመስገን የራሴን ስራ ጀመርኩኝ። ቤቴን ተከራይቼ ስራ እንደጀመርኩኝ አንዲት በጣም መቀራረባት ልጅ ነበረች። እሷ እየመጣችም ታግዘኝ ነበረ። ጓደኛሞችም ሆንን። በጣም ጥሩ ሰው ነበረች። በጣም ባይገርማችሁ ብዙ ሰዎች እህትማማቾችን መስላቸው ነበር። በጣም ጥሩ ሰው ናት። በጣም የራሴን ስራ ለ6 ወር ከሰራሁኝ በኋላ እንደ አዲስ መታመም ጀመርኩኝ። በጣም እያመመኝ መጣ። ያኔ ከፈጣሪዬ ጋር መሟገት ጀመርኩኝ። ፈጣሪዬን ማማረር፣ ፈጣሪዬ ላይ ማልቀስ፣ ፈጣሪን መጠየቅ ጀመርኩኝ። አቃተኝ። ብዙ ነገር መስራት እየቻልኩኝ ህመም ያዘኝ። ለምን ጌታ ሆይ ለምን እያልኩኝ ማማረር። እስቲ አስቡት፣ በስራው ትክክል የሆነውንና የማይሳሳተውን አምላክ ስሟገተው ይከብዳል አይደል? ግን ምን ላድርግ? አማራጭ አጣሁ። ከሱ ውጭ የምጮህበት እማማረረው ሰው እንኳን አካል እንኳን የለኝም። ጠፍቼ ነው የመጣሁት። ቤተሰቦቼ ምን ላይ እንዳሉ ምን ይሁኑ ምን ይፍጠር አላውቅም። ግን ህመሜ በረታ። ያለኝ አማራጭ አምላኬን መጠየቅ ነው። ግን ደግሞ እኔ ከመጠየቅ ይልቅ ማማረርን አቀረብኩና ኦ ጌታ ሆይ እያልኩኝ ማማረርን፣ ጌታን ትክክል እንዳልሆነ መናገርን ጀመርኩኝ። ያኔ ይበልጥ ፈተናዎቼ እየበሱ መጡ። ትክክል ነዋ፣ ትክክል የሆነውን አምላክ እኔ ስሟገተው ከባድ ነው አይደል? ይሁን ብቻ። እንደዛም ሆኖ ግን ጓደኛዬ አብራኛለች፣ ታከብረኛለች፣ ትንከባከበኛለች። ስራውንም እሷ ናት እየሰራች የነበረው። ህመሜም ከኔ ከቀን ወደ ቀን እየከፋ ሲመጣ እስቲ ቢያንስ ለ1 ሳምንት ጾም ጸሎት ሊያዝ በማለት ጾሜን ጀመርኩኝ። ታዲያ ጓደኛዬ ለብቻው ከእኔ ምግብ ቤት አካባቢ ራቅ ያለ ቦታ አካባቢ ተከራይታ ስለምትኖር ስለነበር እዛ እረፍት አድርጊ አንቺ ብላኝ እሷ ምግብ ቤቱን ትሰራለኝ ጀመር። ተመስገን ጌታ ሆይ፣ ማን እንደዚህ ያደርጋል? ከ1 ሳምንት ቆይታ በኋላ እየተደዋወልን ስለነበር እኔም ከህመሜ ላይ ትንሽ ለውጥ ስላየሁኝ ከሳምንት
ብቅ ብዬ እስቲ ሊያት ብዬ ወደ 5 ሰዓት አካባቢ ይመስለኛል ወደ ሱቅ ሄድኩኝ። ታዲያ ወደዛ ሱቅ ሲሄድ ዝግ ነበረ። ወደ እኔ ምግብ ቤት እስቲ የት ሄዳ ይሆን በማለት ጠበቅኳት። ስትቆይብኝ ተመለስኩኝና ድጋሚ ወደ 8 ሰዓት አካባቢ መጣሁ። የለችም፣ ዝግ ነው። ስልኳም እንደዛው ዝግ ነው። ተጨነኩ። ከደቂቃዎች በኋላ ቤቱን ለኔ ያከራየ እንደሌላ ሌላ ሰው ይዞ ቤቱን ሲከፍት አየሁት። በርሬ ሄድኩኝ። ምንድን ነው አልኩት። እንዴት ነሽ? ምን ሆነሽ ነው የጠፋሽው? በእርግጥ ነግራኛለች። ተሻለሽ? አላስጨረስኩትም። ምንድን ነው አልኩት። ማለት አለኝ ግራ በመጋባት። ቤቱን ልከፍተው ነው እንዴ አልኩት። ምንድን ነው የምትይው? እንዴ ትላንት አይደል እንዴ እህትሽ ማለቴ ጓደኛሽ እቃውን ጭና ያወጣችሁ? ምን ሆነሻል? በጣም ደነገጥኩ። ያለሁበት እስኪጠፋኝ ድረስ ሰማይና ምድር ተገለባበጠብኝ። በጣም ተጨነኩ። መለሰና ይቅርታ፣ በእርግጥ አንቺ አልነበርሽም፣ ግን ደግሞ ታመሽ እንደነበረና ቢዝነሱም ስላላዋጣሽ ወደ ሌላ ቦታ ልትቀይሩ እንደሆነ ነግረናለች። ደነገጥኩ። የሰማሁትን ማመን አቃተኝ። መለሰና ደግሞ እንዳልደውልልሽ ስልክሽም ጠፍቶብኛል አለኝ። ግራ ገባኝ። አበድኩ። ግራ ተጋባሁ። ምን ሆነሻል አለኝ። ስልኳ ዝግ ነው፣ በሞክርም አይሰራም። ምን ሆነህ ነው? ምን ማለትህ ነው? አለቀኩም እኮ። እየተንተባተብኩ ነው። ፈርቻለሁ፣ ደንግጫለሁ። በይ ደውይላት ብሎ ሳቅ ብሎ ጥሎኝ ሄደ። ወደ ቤት ስመለስ አከራዋን በር ላይ አገኘኋት። ቻው ሳትይኝ ሄደሽ ብዬ እኮ አለችኝ። ድጋሚ ልቤ ስንጥቅ አለ። ወዴት? እንዴ ምን ማለት ነው አልኳት። እንዴ እህትሽ እኮ አሁን ነው እቃውን ጭና ያወጣችሁ ከ10 ደቂቃ በፊት አለችኝ። ለደቂቃ እኮ ነው የተላለፋችሁት። በቆምኩበት ደርቄ ቀረሁ። በመከራ ላይ መከራ፣ ጭንቀት ላይ ጭንቀት፣ ከህመሜ ላይ ህመም። በቃ ጌታ ሆይ አንተ ይሄ ነህ፣ ይህን ነው ማድረግ የምትችለው። በቃ አቅም ይሄ ነው። ከፈጣሪ ጋር ጸብ፣ ሙገታ አልቻልኩም። ተቃጠልኩ። መሄድበት እንኳን እኮ የለኝም። ግራ ገባኝ። ከቀናቶች በኋላ አውቶቡስ ተራ አካባቢ ደላሎች ጋር በጥቆማ ሄድኩኝ። ወደ አረብ ሀገር ለመሄድ ተነሳሁ። እንደ ቀልድ ወደ ሳውዲ ቤት ተገኘልኝና ጉዞዬን አደረግኩኝ። አቤት የፈተናዬ መብዛቱ! ሳውዲ ከመጣሁ በኋላ የገባሁበት ቤት ማዳም ከሰው የተፈጠረች እንዳይመስላችሁ። የገባሁት በጽዳት ነበር። ያንን የሚያክል ቤት በየቀኑ ማጽዳት ወገቤ እስኪንቀጠቀጥ ድረስ። በዛ ላይ ጭካኔዋ፣ ግፏ፣ ስድቧ! ኧረ ምን ልበላችሁ! ምግብ እንኳን ጠዋት የበላው ነኝ፣ ማታ እንኳን ድጋሚ አልበላም። ሊያውም ማንም ሰው ያትረፈረፈውን ትርፍራፊ ነበር የሚደርሰኝ። ይሁን ትራፊም ቢሆን ዋናው መብላቴ ነው ያልኩኝ ይችን የጨለማ ቀን ለማለፍ አንገቴን ደፍቼ መስራቴን ቀጠልኩኝ። ለዛም ሆኖ ስቃዬ በዛ። እርኩስ ሴትዮ ያጸዳሁትን ቤት ድጋሚ አልጸዳም ብላ ታስፈካኛለች። ታዲያ በዚህ ስቃይ 3 ወር እንዳሳለፍኩኝ በአንዲት የተረገመች ሌሊት ለሽንት ብትነሳ እኔም ለሽንት በወጣ ፊት ለፊት ተገጣጠምን። ምንድን ሌሊት ተነስተሽ ሰርቀሽ ነው የምትበይው ብላ አንጀቴ እስኪላወስ ድረስ ተመታሁ። ያህል በቃ ብሏት የፈላዋ ደፋችብኝ። ደግነቱ እግሬ ላይ ነበርና አብጄ ተንገብግቤ ተቃጥዬ አደርኩኝ። ለጥቂት ተረፍኩ። ታዲያ እንዴት ፈጣሪን አላማረረው? እስቲ ንገሩኝ። ባለታሪካችን ታሪኳን እንደዚህ ያለች ትቀጥላለች። እናንተ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ታዲያ እዛው ቤት ለ6 ወር ሰውነቴ ተላልጦ እንደዛ ታመሜ አንጀቴ እያረረ እየታመምኩ እየተራብኩ እየተበደልኩ ቀጠልኩኝ። መሄጃ የለኝማ። ምን ላድርግ? አምላክም ጨከነብኝ። ወዴት ልግባ? ታዲያ ስቃዬ በዚህም አላበቃ። አንድ ቀን ደግሞ የዘላለም ችግርና ስቃይ ማዕበል ውስጥ የከተተኝን ቀን ልንገራችሁ። እርኩስ ቀን። ቤት ውስጥ ማንም አልነበረም። ማዳም ልጆቿን ይዛ ወጥታለች። ቤት ውስጥ 3 ሰራተኞች አለን።
ምግብ የምታበስል፣ እኔ ቤት ማጸዳውና ልጆቹን የምትንከባከብ። ታዲያ ማዳም ስትወጣ ልጆቹን ከምትይዘው ሰራተኛ ጋር አብራት ናት። እኔና ምግብ የምትሰራው እንዲሁም ደግሞ የማዳም ባል ብቻ ነበር የነበር ነው። ሁሉንም ክፍል አጽድቼ ከጨረስኩ በኋላ ወደ ልጆቹ መጫወቻ ማስቀመጫ ክፍል ለማጽዳት ገባው። ከደቂቃዎች በኋላ በሩ ተንኳኳ። አቤት ብዬ ከፈትኩ። የማዳም ባል ነበር። ገብቶኝ ገባ። ደነገጥኩ፣ ተንበረከኩ። እባክህ ምንድን ነው ማለት ጀመርኩኝ። አየኝ፣ ሊታገለኝ ሞከረ። የቻልኩትን ያህል ራሴን ለማዳን ሞከርኩ። ይደርስልኝ አጣሁ። ጮኩ፣ አቅም አነሰኝ። በቃ ተደፈርኩ። ድንግልናዬን፣ ክብሬን፣ ልጅነቴን፣ ሴትነቴን፣ ሁሉም ነገር በአንድ ቀን አጣሁት። እዛ ጋር ትልቁ ስቃይ ጀመረ። በአንድ ቀን አላበቃ። ማዳም የምትወጣበትን ቀን ጠብቆ በተደጋጋሚ ደፍሬኝ ነበር። ምግብ የምታበስለውም ሆነ ልጅ የምትጠብቀው ያውቁ ነበር። ለሁለቱም ነግሬያቸዋለሁ። አይዞች ከማለት ውጭ ግን መፍትሄ አልነበራቸውም። ታዲያ ስቃዬ ሲበረታ ፓስፖርቴን ይዤ ለመጥፋት ወሰንኩኝ። አንድ ቀን ወስኜ ልክ ስወጣ ማዳም ያዘችኝ። ፓስፖርቴን ቀምታ ወደ ውጭ ገፈተረች። ያኔ ወደኋላ ወደኩ። ድንጋይ መታኝ። አለቀ። ከ3 ወር በኋላ ከኮማ ነቃሁ። ታዲያ ምን ያደርጋል? አሁን ላይ መንቀሳቀስ አልችልም። ግማሽ አካሌ በሙሉ ፓራላይዝ ሆንኩኝ። በዊልቸር ነው የምንቀሳቀሰው። ታዲያ የሰው ሀገር አይደል? ምን ያርኩ? ወደ ሀገሬ መለሱኝ። አሁን ወደ ሀገሬ መጥቻለሁ። ግን በዚህ ሁሉ ነገር ውስጥ የተረዳሁት ነገር ቢኖር ፈጣሪን ማማረር ልክ እንዳልሆነና ባማረርነው ቁጥር በረከታችንን እንደሚቀንስ፣ በረከታችንም እያሽቆለቆለ እንደሚመጣ፣ ግን እግዚአብሔርን ባመሰገን ቁጥር ሁሉ ነገር እንደሚስተካከልና በረከታችን እንደሚጨምር ገብቶኛል። አሁን ላይ አካል ጉዳተኛ በሆንም ፈጣሪን ግን አመሰግነዋለሁ በጣም። ምክንያቱም ምንም ነገር ቢሆን እግዚአብሔር አይደለ ሁሉን ነገር የሚያደርግ? መጽሐፍም ሲናገር ሁሉ በእርሱ ሆነ፣ አንዳችም እንኳን ያለ እርሱ የሆነ ነገር የለም ይለን አይደል? አዎ ሁሉም የእሱ ፍቃድ ነው። እኛ ግን አምላካችንን አመስጋኝ እንሁን። አመሰግናለሁ። የዛሬው ታሪካችን ይህንን ይመስል ነበር። ማንኛውም ሰዎች እናንተ ከኔ ህይወት ሌሎቹ ይማሩ ዘንድ ብላችሁ የምታስቡ ከሆነ ኮመንት ላይ የቴሌግራም አካውንታችን እናስቀምጥላችኋለን። በቴሌግራም እንዲሁም ደግሞ የቲክቶክ ዩዘርም እናስቀምጥላችኋለን። በቲክቶክ በውስጥ መስመር ታሪካችሁን እያላካችሁልን እኛ ደግሞ በእንደዚህ መልኩ ወደ ህዝቡ እናደርሳለን። መልካም፣ እናመሰግናለን። ሰብስክራይብ ማድረግ እንዳይረሳ። ቸር ቆዩን።